ትነቀላለህ አብይ ያንተ አወዳደቅ ደግሞ መጥፎ ነው አይገርምህም ትነቀላለህ እግዚአብሔር ምስክሬ ነው ትነቀላለህ ያንተ አወዳደቅ ደግሞ እንደ ጋዳፊ ነው የሚሆነው እነዛስ ምናችንም አይደሉም አንተ ግን ትወድቃለህ አወዳደቅ መጥፎ ነው የሚሆነው አስመሳይ እባብ ነህ አንተ መርዝ ያብይ አባ ጠንቋይ ነው እጅግ በጣም በውርጃ የሚታወቅ ጠንቋይ ነው የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው ጥቅምት ላይ የዛሬ ዓመት ጥቅም ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው ገብቷል ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ እግዚአብሔር ምስክሬ ነው 29 ጊዜ አግብቶ ፈቷል አብይ እኮ እናውቀዋለን እኛ ጠንቅቀን እሱ ስለ ሰይጣን ማውራት ማን ወጥ ሰጠው በመጀመሪያ ድረስ ዘመነ ካሴ በአራት አቅጣጫ አይደለም በ44 አቅጣጫ ይምጡ ባፍንጫቸው ማቆም እንችላለን ትቢታቸውን ማስተንፈስ እንችላለን አማራ ያለው አንድ አማራጭ ብቻ ነው ይህ ህዝብ ጥቁሩም ነጩም የሚጠላው ህዝብ ካዳንም ያተርፈን ክርስቶስና ክንዳችን ብቻ ተራቢ የእሱ መንግስት ይወድቃል የእግዚአብሔር መንግስት ቤተክርስቲያን ግን ሁልጊዜም ትኖራለች ስለዚህ ለዶክተር አብይ ያለኝ መልእክት ነው ይተው እጆትን ያንሱ በህግ አምላክ የሥርዓት የለሾች ምሳሌ አይሆኑ ህግወትን ያክብሩ ፓርላማዎትን ያክብሩ ሲኖዶሳችንን ያክብሩ የጽምዶ ሊቀመንበር ማን ነው አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው አታውቅም ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታደር የምትውለው ማነው ሊቀመንበር አሁን ማነው ቸርማን እኮ እንትና እኮ ነው ዘመነ ካሴ እኮ ነው ጥምረት የሚመራው ይሄ መረጃ ብልጽግና ያውቀዋል ስለሚያውቀው ነው መረጃ አዲስ ነገር አይደለም ዘመነ ካሴ አፋብን ነው ነው የሚመራው ሮቴሽን ነው ግን አሁን የወቅቱ ሊቀመንበር አፋብን የጽምዶ ጥምረቱ ወታደራዊ ጥምረት የሚመራው እሱ በቅርቡ ዋናው ሲደረግ ተሰምታላችሁ በዚህ ላይ ይሄ ሶሻል ሚዲያ ላይ ተሰባስበው በየቦታው ደመቀ ዘውዴ ያስተማራቸው እነሱ ያወራሉ አሉ ስለዚህ ጽምዶ ለማበላሸት አይኛኮ ወልቃይት እኛኮ ደመቀ ዘውዱ እኛኮ ጥያቄያችን ተመልሷል እኮ እኛኮ የወልቃይት ኮሚቴ ነን እኮ የሚል ቡድን ማለት ነው እና ጽምዶ እኮ ከመቀለ ጋር ለምን ብለህ ነው እንደዚህ የምታረጋው የደብረጽዮን ተላላኪ እኮ ነው ፋኖ ይሏል የጽምዶ ሊቀመንበር ማን ነው አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ አታውቅም ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታደር የምትውለው እንግዲህ የነ አብይ አህመድ የስልጣን ዘመን እያበቃ እያከተመ እንደሚገኝ እየሰማን ነው የምንገኘው እና አብይ አህመድ የስልጣን ዘመናቸው እያበቃ እያከተመ እንደሚገኝ በደንብ ተገንዝበዋል በተለይም ደግሞ ጽምዶ በሚለው አስተላለፍ ውስጥ የፋኖ ኃይሎች ጠቅላይ አዛዥ በመሆን ሹመትን ያገኘው በጎጃም ቀጠና የሚገኘው አርበኛ ዘመነ ካሴ የጽምዶ ኃይሎች ጠቅላይ አዛዥ መሆኑንም እየሰማን እንገኛለን ይሄ ጉዳይ የብልጽግና ሰዎችን የሚይዙትን የሚጨብጡትን አሳጥቷቸዋል የብልጽግና ሰዎች ፋኖን እናጠፋለን ጽንፈኞችን እንደመሰሳለን በሚል በመላው የአማራ ክልል ከተሞች ያለ የሌለ ኃይላቸውንና አቅማቸውን ተጠቅመው መጠነ ሰፊ ውጊያ ሲያካሂዱ ቆይተዋል ያም ሆኖ ግን ሊሳካ አልቻለም በተለይም ደግሞ አሁን የመጣው አሰላለፍ ለአራት ኪሎ ቤተ መንግስት ፍጹም አደገኛ መሆኑን እየሰማን እንገኛለን ይሄ ጽምዶ የሚባለው አሰላለፍ በጥቂት ቀናት ውስጥ በመላው አዲስ አበባ በመላው ኢትዮጵያ ውስጥ መጠነ ሰፊ ዘመቻ እንደማይካሄድ እየተጠበቀ ይገኛል ታዲያ የዚህ ዘመቻም ከፊት ለፊት መሪ የሆነው በጎጃም ቀጠና የሚገኘውና የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ እንደሆነ እየሰማን ነው የምንገኘው የዘመነ ካሴ ስም የብልጽግና ሰዎችን እንቅልፍ ነስቷል የብልጽግና ሰዎች ዘመነ ካሴን ሹመት ለመስጠት ስልጣን ለመስጠት እባክህ ከፋኖ ጋር ተሰልፈ መታከሄደውን ውጊያ አቁም የፋኖ ኃይሎች ወደ መከላከያ ሰራዊቱ ይቀላቀሉ በሚል በነ አብይ አህመድ በተደጋጋሚ የተማጽኖ መልእክት ተልኮበታል ዘመነ ካሴም ቢሆን እንደ ፍላጎትህ እንደ አቅምህ ሹመትም ስልጣንም ይሰጣል ከፈለክ የአማራ ክልል ርዕሰ መስተዳደር መሆን ትችላለህ በሚል በነ አብይ አህመድ በኩል የእጅ መንሻ የስልጣን ጉቦ እንደተሰጠውና በዚህም በስልጣን ለመደለል እንደተሞከረ ሰምተናል ያም ሆኖ ግን ዘመነ ካሴ ስልጣንም ሹመትም አልፈልግም በሚል ለነ አብይ አህመድ ምላሽ መስጠቱን እየሰማን እንገኛለን ይሄ ጉዳይ አሁን ላይ
ተባብሶ ሄዶ የነ አብይ አህመድ የስልጣን ዘመን የስልጣን ማክተሚያ መድረሱን እየሰማን ነው የምንገኘው። ጽምዶኩ ከመቀለባ ለምን ብለን እንደዚህ የምታረገው የደብረጽዮን ተላላፊ ሆኖ ፋኖ ይሏል። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀላ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታዘምተው? የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀላ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታዘምተው? እንግዲህ የብልጽግና ባለስልጣናት እነ አብይ አህመድ የፋኖ ኃይሎች ፈጽሞ ከህወሓት ጋር መሰለፍ የለባቸውም። ምክንያቱም ደግሞ ህወሓት የአማራ ህዝብ ጠላት ነው። ህወሓት የሚዋጋው ወልቃይትና ራያን ለማስመለስ ነው እንጂ የፋኖ ኃይሎች የትጥቅ ትግል ዓላማን ተቀብሎ አይደለም በሚል እነ አብይ አህመድ ፋኖ ከመከላከያ ሰራዊቱ ጎን እንዲሰለፍ ፈጽሞ ከህወሓት ጎን እንዳይሰለፍ በተደጋጋሚ ጥያቄዎችን ሲያነሱ ቆይተዋል። የፋኖ ኃይሎች ትጥቃቸውን ሳይፈቱ እንደ ፍላጎታቸው መከላከያ ሰራዊትም ቢሆን የፌደራል ፖሊስን መቀላቀል ይችላሉ። ከህወሓት ጎን ተሰልፎ የፌደራል መንግስቱን እንወጋለን ብሎ ማለት ግን ወልቃይትና ራያ አላማጣን አሳልፎ መስጠት ነው። ፋኖ ከህወሓት ጎን የሚሰለፍ ከሆነ የአማራ ህዝብ ጠላት የሚሆነውም እሱ ነው በሚል በከፍተኛ ሁኔታ ትችቶችን ሲያስተናግዱ ቆይተዋል። ማን ሊቀመንበር ነው? ማን ቸርማን እኮ እንትና እኮ ነው ዘመነ ካሴ እኮ ነው ጥምረት የሚመራው። ይሄ መረጃ ብልጽግና አቋም ስለሚያውቀው ነው። መረጃ አዲስ ነገር አይደለም። ዘመነ ካሴ አፋብን ነው አፋብን ነው የሚመራው ሮቴሽን ነው። ግን አሁን የወቅቱ ሊቀመንበር አፋብን ነው የጽምዶ ጥምረቱ ወታደራዊ ጥምረት የሚመራው እሱ። በቅርብ ያንን ሲደረግ ሰምታላችሁ። እዚህ ላይ ይሄ ሶሻል ሚዲያ ላይ ተሰባስበው በየቦታው ደመቀ ዘውዱ ያስተማራቸው እነሱ ያወራሉ። ስለዚህ ጽምዶ ለማበላሸት እኛ እኮ ወልቃይት ነው፣ እኛ እኮ ደመቀ ዘውዱ ነው፣ እኛ እኮ ጥያቄያችን ተመልሷል እኮ፣ እኛ እኮ የወልቃይት ኮሚቴ ነው እኮ የሚል ቡድን ማለት ነው። እና ጽምዶ እኮ ከመቀለ ጋር ለምን ብለን እንደዚህ የምታረገው የደብረጽዮን ተላላፊ እኮ ነው ፋኖ ይሏል። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀላ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታዘምተው? እንግዲህ በኢትዮጵያ ውስጥ ያሉ የትጥቅ ትግልን የሚያካሄዱ ታጣቂዎች በሙሉ አሁን ላይ ዋነኛ ጠላታችን ብልጽግና ብቻ ነው። ብልጽግናን ከስልጣን ለማስወገድ ሁላችንም በአንድነት ልንተባበር ይገባል። ምክንያቱም ደግሞ የፌደራል መንግስቱ ዋነኛ እቅዱ ብልጽግናን ወይም ደግሞ ኢትዮጵያን መበታተን ነው። ከዛም አልፎ ደግሞ ሰሜኖችን ማዳከም ነው በሚል ውሳኔ ማሳለፋቸው የተሰማ ሲሆን አሁን ላይ የህወሓት ኃይሎች፣ የፋኖ ኃይሎች እንዲሁ ደግሞ የሻቢያ ኃይሎች እንዲሁ ሌሎችም የአፋርና ሌሎች ኃይሎችም በአንድነት መቀናጀታቸውን እየሰማን ሲሆን እና አብይ አህመድ ሰሜኖችን ካላጠፋን ብለዋል። ስለዚህ ሰሜኖች ደግሞ ላለመጥፋት ሁላችንም በአንድነት ልንቆም ይገባል በሚል ውሳኔ በማሳለፍ ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ በመሆን መሾሙ የሚዘነጋ አይደለም። አሁን ላይ ደግሞ ዘመነ ካሴ የጽምዶ ኃይሎችም ጠቅላይ አዛዥ መሆኑ ተሰምቷል። ይሄ ጉዳይ የአራት ኪሎ ቤተ መንግስት ሹማምንትን ክፉኛ ስጋት ውስጥ ከቷል፣ አጣብቂኝ ውስጥ ከቷል። የሚይዙትን የሚጨብጡትን አሳጥቷቸዋል እና አብይ አህመድም ቢሆኑ ስልጣናችንን አጣን፣ ሹመታችንን አጣን፣ አበቃልን፣ አከተመልን ወደሚል ስጋት ውስጥ መግባታቸውን ነው እየሰማን የምንገኘው። መታፈሱ ነው ችግር የለም ሀገራችን አይደል ግን ችግር የለም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰው አስወረደ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ቁጥር እየተዝናና ያለውን ሰውዬ ናውጣ ሀገር ቀርታለች ብለው ይዘው ማትሄዱ? እንግዲህ ሌላኛው ደግሞ በኢትዮጵያ ውስጥ ወታደራዊ አፈሳ ተጧጡፎ ቀጥሏል። በዚህ ወታደራዊ አፈሳ ተጧጡፎ በቀጠለበት በዚህ ሰዓት ላይ ወጣቱ አፈሳ ሰልችቶናል፣ ለኢትዮጵያ መዋጋት አንፈልግም፣ የእርስ በርስ ጦርነት ሰልችቶናል፣ ከውጭ ጠላት ጋር መነዋጋ ይመስል እያሳደዳችሁ አትፈሱን፣ የምታፍሱን እስከሆነ ድሃ ብቻ ለምን ይታፈሳል? ሀብታም ለምን አታፍሱም? ኢትዮጵያ የሀብታምስ አይደለች ወይ የሚል ጥያቄን እያነሱ ነው የሚገኙት። እኛ ብቻ ነው የሀገሪቱ ዜጋ። ይኸውላችሁ ከዚህ በኋላ እኔ እንደዚህ ለብሼ ነው የምሄደው። እንዴ እየተለቀምን አለቅን እኮ አለቅን። ምናችን አለ
አሁን ራሱ እኮ አራውጦኝ ነው አምልጬ መጣሁት። እና ወጣቶችን የምላችሁ ነገር አትፍሩ። እንግዲህ ወጣቱ በከፍተኛ ሁኔታ ስጋት ውስጥ ነው የሚገኘው። ምክንያቱም ሚኒሻ ፖሊስ በየአካባቢው አምስት ወጣቶችን አፍሳችሁ አፈናችሁ አምጡ በሚል ትዕዛዝ ተሰጥቷቸው አፈሳው ከምን ጊዜውም በላይ ተባብሶ የቀጠለበት ጊዜ ላይ ነው የምንገኘው። እንግዲህ እነዚህ ወጣቶች ታፍሰው የሚዋጉት ለኢትዮጵያ ቢሆን የእርስ በርስ ጦርነት ባይሆን ምናልባት ይሄንን ሁሉ ወጣት ማፈስ ላያስፈልግ ይችላል። ምክንያቱም ጥሪ ቢቀርብ በቀጥታ ወጣቱ እየሄደ ይመዘገባል። አሁን ላይ ግን ይሄ አፈሳ ተባብሶ የቀጠለበት ዋነኛ ምክንያት ምንድነው? ወጣቱ ጦርነት ሰልችቶታል። ብልጽግና ከመጣበት ጊዜ አንስቶ ተደጋጋሚ ጦርነቶች እየተካሄዱ ይገኛሉ። ታዲያ በዚህ የተሰላቸው ወጣት ከዛም አልፎ ደግሞ የእርስ በርስ ጦርነቶችን ፈጽሞ የማይደግፍ ወጣት ነው አሁን ያለው። ይሄ ወጣት አልዋጋም፣ አትፈሱኝ፣ ከዚህ በኋላ ወደ ጦርነት የምንገባበት ምክንያት የለም፣ የሚታፈሰውስ ድሃ ብቻ ለምን ይሆናል? ለምንድነው ሀብታሙ የማይታፈሰው? የሚሉ ጥያቄዎች በወጣቱ በኩል በተደጋጋሚ እየተነሳ ይገኛል። እንግዲህ መቼም ብልጽግና እንደዚህ አይነት ጥያቄዎች ባይመቹትም ወጣቱ ግን ጥያቄዎችን እያነሳ ነው የሚገኘው። በተለይ ደግሞ በዚህ ሰዓት በመላው ኢትዮጵያ ውስጥ ወታደራዊ አፈሳ ተባብሶ ቀጥሏል። እንደ ምክንያት ደግሞ የተቀመጠው ህወሓት ከኢትዮጵያ ጥንት ጠላቶች ጎን ከኢትዮጵያ ኃይሎች ጋር እንዲሁ ከውጭ ኃይሎች ጋር ተናቦ ኢትዮጵያንን ሊበትን ነው፣ ኢትዮጵያን ሊያፈርስ ነው በሚል በፌዴራል መንግስቱ በኩል ፕሮፓጋንዳ እየተነዛ ነው የሚገኙ። በዚህ የተነሳ እንግዲህ ወጣቶች ይህንን በመሰለ መልኩ እየለበሱ ሂጃብ እየለበሱ ፊታቸው ላይ ጀለቢያ እያጠለቁ አንዴ አካለ ሰንኮል እየመሰሉ እየሸሹ እያመለጡ እንደሚገኙ ነው እየታዘበ የምንገኘው። ነው መፍራት በቃ ለሀገራችን እንዋጋለን እንሞታለን እንዴ? ዝም ብሎ ወድቆ መሞታል አይደል እንዴ? ለሀገራችን እንዋጋለን እንሞታለን። ምንም መፍራት እኮ አያስፈልግም። አንዱ የሚሞትላት አንዱ እግሩን ዘርግቶ የሚበላባት ሀገር መሆን የለባትም። አፈሳን በተመለከተ ባለፈው እንግዲህ አንድ ቪዲዮ ሰርቼ ለወጣቱ ያለኝ መልእክት አስተላልፌ ነበረ። አሁን ደግሞ አፈሳውን እያካሄዱ ባሉ አካላት መልእክት ማስተላለፍ እፈልጋለሁ። እንደምንሰማው ከሆነ አፈሳው ወጣቱን በግዳጅ ወታደር ለማድረግ የሚደረግ እንቅስቃሴ ነው። በግልጽ በኢትዮጵያ ሕገ መንግስት እንደተቀመጠው ማንኛውም ዜጋ ወንጀል ፈጽሞ እስካልተገኘ ድረስ አካላዊ ነፃነቱ የተጠበቀ እንደሆነ የኢፌዴሪ ሕገ መንግስት ይደነግጋል። ይህንን ስታደርጉ አገሪቱ ሕገ መንግስት የሚሄዳችሁ እንደሆነ ማወቅ አለባችሁ። ሁለተኛው ግን አፍሳችሁ ወስዳችሁት በግዳጅ ወስዳችሁ ስልጣናችሁ የምታሰማሩት ወታደር የሀገር ፍቅር ይኖረዋል፣ ለዚች ሀገር በፍቅር ይዋጋሉ። ቆይ በግዴታ ታፍሶ ተወስዶ ሰለጠነ። እሺ ከዛ በኋላ በግዴታ ታፍሶ ተወስዶ ሰለጠነ። እሺ ከዛ በኋላ ከጠላት ጋር ተዋጋ ተብሎ የሚባል ኃይል እውነት ከጠላት ጋር ፊት ለፊት ይዋጋል? ሀገሩን ኢትዮጵያን ወዶ ከፊት ለፊት የሚዋጋ ነው የሚመስላቸው? በጣም የሚደንቅ ነው። ያደቃሉ እንደዚህ ፍላጎት ይኖረዋል። ሀገር ማለትስ ለእንደዚህ አይነት ወታደር ትርጉም ይኖራታል ማለት ወታደር መሆን አይፈልግም። በግዳጅ አፍለው ወስደው ወታደር ያደረከው ይህ ሰውዬ እንዴት ነው በሀገር ፍቅርና በጀግንነት ሊዋጋና ሊሰዋል የሚችለው? አይችልም እኮ። ውትድርና የሚጀምረው ከሀገር ፍቅር ነው። አንድ ሰው ወታደር ለመሆን ሲወስን መጀመሪያ ውስጡ ላይ የሀገር ፍቅር ሊኖረው ይገባል። ከዛ በኋላስ በውትድርና ሀገሩን ለማገልገል ታፍሶ በግዴታ ሀገሩን እየጠላ የማይፈልገው ውትድርና ውስጥ የሚገባ አንድ ወታደር ከሰለጠነና ሂድ ከጠላት ጋር ተዋጋ ተብሎ ሲባል በምን አይነት ፍቅር ነው ተገዶ ሊዋጋ የሚችለው? ስለዚህ አንድ ሰው ይሄ ልጅ በትክክል ነው እየገለጸ ያለው። በቅድሚያ የሀገር ፍቅር ያስፈልጋል። የሀገር ፍቅር የሌለው ሰው ተዋጋ ተብሎ ቢባል ፈጽሞ ሊዋጋ አይችልም። ቢዋጋም ደግሞ ውጤት ሊያመጣ አይችልም። የግዳጅ አፈሳ መቆም አለበት። አንድን ሰው በግዳጅ አፍሶ ወደ ውትድርና መውሰዱ ፍጹም ተገቢም አይደለም፣ ትክክልም አይደለም። ህገ መንግስቱም ቢሆን ይሄንን አይደግፍም፣ ህገ መንግስቱም አይፈቅድም። ከዛም ባለፈ ደግሞ ይሄ ወጣትም በግዳጅ ታፍሶ ሄዶ ወታደር ሆኖ ለሀገሪቱ የሚያመጣው አንዳችም አይነት ለውጥ አንዳችም አይነት ጥቅም ሊኖር አይችልም። ፈቃደኛ ሆኖ በህጋዊ መንገድ ተመዝግቦ መግባት አለበት። እንደዚያ ህጋዊ ፕሮሲጀር ሳትጠብቁ ማንኛውም ሰው ከመንገድ እየለቃቀማችሁ ጭናችሁ ወስዳችሁ ወታደራዊ ማሰልጠኛ ላይ በማግቦር ለብለብ በማሰልጠን ክላሽ በመስጠት ወደ ጦር ግንባር በመሸኘት የሀገር ፍቅር የሌለው ወታደር ገና አንድ ጥይት ሲተኩስ እጁ ላይ
የሚማረክ ወታደር ነው የሚፈራው ወይም ደግሞ የምታፈሩት እንደዛ አይነት ወታደር ነው። ስለዚህ ውትድርና ሀ ብሎ የሚጀምረው ከሀገር ፍቅር ነው። ሰው ከእናንተ የሚጠብቀው ዋና ስራ ምንድን ነው? ሀገራዊ ፍቅርን የማስረጽ ስራ መጀመሪያ ስሩ። ወጣቱ በማንኛውም የስራ ዘርፍ ውትድርናን መርጦና ወዶ እንዲገባ እንዲወደው ያደርጉ ውትድርናን። ስለዚህ መጀመሪያ እኛ ወጣቶች ላይ የሀገር ፍቅር እንዲኖረን ስሩብን፣ ሀገራችንን እንድንወዳት ስሩብን። ፕላስ ደግሞ የባለስልጣናቱ ልጆች ከወጣቱ ጋር እኩል ውትድርና ሊሰልጥኑ ወታደር ሊሆኑ ለሀገር እኩል ያገልግሉ። አንዱ የሚሞትላት አንዱ እግሩን ዘርግቶ የሚበላባት ሀገር መሆን የለባትም። ሀገር ለኔም እላይ ላሉ ባለስልጣናትም እኩል ሀገር እስከሆነች ድረስ ምንሞትላትም ምንዘምትላትም ምንጠቀምባትም እኩል መሆን አለበት ብዬ አስባለሁ። ስለዚህ እንዳጠቃላይ በግዳጅ የሚደረግ ወታደራዊ ምልመላን እቃወማለሁ። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ጥያቄ የለው። በጀግንነት ተዋግቷል፣ በጀግንነት ይዋጋል ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ሰሞ እንግዲህ አሁን ይሄንን ባለ አንደበቱ በቅድሚያ ጽንፈኞችን ነፍጠኞችን ማጥፋት አለብን ብለው በድጋሚ በህዝብ ላይ ጦርነት ያወጁ ጦርነት ያዋለዱ ሰዎች ከዚህ ቀደም ስለ ፋኖ ምን ይሉ እንደነበር እስቲ በዚህ ቪዲዮ ላይ ተመልከቱ። ጠቅላይ ሚኒስትሩ ፋኖ የኢትዮጵያ የአብይን ውዳሴ ፈልጎ የሚዋጋ አይደለም፣ ለሀገሩ በጀግንነት ይዋጋል ብለው ይላሉ። ታዲያ ይሄንን ኃይል ትጥቅና አስፈታ ብለው መዝመት ምን አስፈለገ? ይሄንን ኃይል ማጥፋት ምን አስፈለገ? ለሀገር የሚዋጋ ለሀገር የሚዋደቅ ውዳሴና ሙገሳ ሳይፈልግ ኢትዮጵያን የሚጠብቅ አካል እንደውም ዘመናዊና ቆንጆ መሳሪያ ማስታጠቅ እንጂ ሀገር ሊያፈርስ ነው በሚል በድጋሚ ራሱ ላይ ይሄንን ዘመቻ ማካሄድ ምን አስፈለገ? የሚገርም ነው። ብቻ የሚሰማው ነገር በጣም ከተነካችበት አይቆም፣ ወደፊትም አርጓል፣ ያደርጋል፣ እያደረገም ያለው ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። ይሄን ስም ግን መጠቀም ጥሩ አይደለም። በከተማ ተኩስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ማምረት ይህ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ግብር አይሰራም። ፋኖ ህፃን አይጠልፍም፣ ሴት አይደፍርም፣ መስመር መስደም ሲባጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ፣ የማታውቁ ነው የመጠይቁ ህዝባችሁ። አማራና ሰልጥኖ ባለው በሌላ ሀብቱ አስታጥቆ ጠብቀኝ አለው። ጠብቀኝ ካለው ቦታ ጠፍቶ የሰፈር አለቃ ሆኖ ክላሽ እየተኮሰ ህዝብ የሚያምስ ሰው ለምን ህግ ተከበረ ማለት ጥሩ አይደለም። መንግስት ምንድን ነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። እንዴት ህፃናት ይገደላሉ? እንዴት ሴቶች አጎንብሰው የዛሬን ይቅር በሉን እያሉ እየለመኑ እንዴት እናት ትገደላለች? እስቲ ሁላችን ይሄን እናስበው። ወደ የቤታችን ቢገባ ምንድን ነው የሚሰማን? በእውነት ሰውነታችን የምንጠላበት፣ እኔ ራሴ ሰው መሆኔን የጠላሁበት ጊዜ ነው። አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው። ምክንያቱም የህዝቤን ሰላም በዚህ ሰዓት በተሰማ መረጃ መሰረት ኢትዮጵያ ደስተኛ ሆኖ መኖር የሚቻልባት የዓለም ቁጥር 1 ሀገር መሆኗ ተገልጿል። የዓለም አቀፉ ተቋም ሪሚትሊ ባወጣው አዲስ ጥናት መሰረት ከ123 የዓለም ሀገራት መካከል ኢትዮጵያ በዝቅተኛ ወጪ ደስተኛና የተረጋጋ ህይወት ለመምራት የሚያስችል ገቢ በመጠየቅ የመጀመሪያዋ ሀገር ሆናለች። በጥናቱ መሰረት በኢትዮጵያ ደስተኛ ሆኖ ለመኖር በአማካኝ 10147 $7 ዓመታዊ ገቢ ማግኘት ብቻ በቂ ነው። ናይጄሪያና ሩዋንዳ ደግሞ $15,000 በታች በሆነ ገቢ ሁለተኛና ሶስተኛ ደረጃን ይዘዋል። በአንጻሩ በአፍሪካ ከፍተኛው የገንዘብ መጠን የተመዘገበው በግብጽ ሲሆን ደስተኛ ለመሆን በዓመት $59,000 በላይ ይጠየቃልም ተብሏል። በጥናቱ የተጠቀሰው ቁጥርና አሁን ያለው የኑሮ ሁኔታ ይመጣጠናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ፋኖች ክብር ይገባቸዋል። በያላችሁበት ቦታ፣ በያላችሁበት ምሽግ፣ በያላችሁበት ቀጠና ወርቅ ይዝነብባችሁ። በቃ አኩርታችሁናል። የፖለቲካ እንደምታውን ነው እየተከተልን ያለ ነው።
ቀይ ለባሽ እኮ ለፋኖ እኮ መሳሪያ ሲያስረክብ ነበር። ጥቁሩ ክላሽ ማን ነው ሲሸከም የነበረው? እነዚህ ቀይ ለባሾች እኮ ናቸው። ቀይ ለባሾች ለፋኖ አዲስ ናቸው እንዴ ጎበዝ? የፋኖን ጸበል ጽዋ ያልቀመሰ አለ ወይ? አረንጓዴ ለባሽ ብትል ቀይ ለባሽ ብትል፣ አረንጓዴ ለባሹ ከኦሮሚያ ክልል የሚመጣው ነው። ቢጫ ለባሽ አለ እንዴ?